ከወረደው በቀር ወደ ሰማይ ወጣ የለም። ክቡር ሊቀ አእምሮ መምህር ደረጀ ታከለ በምዕራብ ሸዋ ሀገረ ስብከት የወልመራ ወረዳ ቤተ ክህነት የሰንበት ቤቶች ማደራጃ ክፍል ዋና ኃላፊ፣ ክቡር መላከ ሰላም ቀሲስ ፋረዱ ግዛው የዚህ የታላቁ ደብር ዋና አስተዳዳሪ፣ ክቡር አባታችን መላከ ምሕረት ቀሲስ ወንደሰን ማቴዎስ የወልመራ ደብረመዊ ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መጋቤ ሰናይ ቀሲስ አየለ ስንታየው በወልመራ ወረዳ የሳደሞ ደብረ አሚን ጻድቁ አቡነ ተክለ ሃይማኖት ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ላይተ ወንጌል መምህር ግርማ ይማና የደብረ ኤዶም ቅዱስ ገብርኤል ካቴድራል ሰባኪ ወንጌል፣ ክቡራን ውልደ ያሬድ ሊቃውንተ ቤተ ክርስቲያን አበው ካህናት፣ አኀው ዲያቆናት፣ መምህራን፣ ውልደ ሊቃውንት የአድባራት የሰንበት ትምህርት ቤት መንፈሳውያን አገልጋዮች፣ ውልደ መንፈስ ቅዱስ ማኅበረ ምዕመናን፣ ማኅበረ ምዕመናት ከሩቅና ከቅርብ መጥታችሁ ይህን በዓል ለማክበር የታደማችሁ ክርስቶሳውያን ክርስቶሳውያት አባቶቼ፣ እናቶቼ፣ እህቶች፣ ወንድሞቼ፣ ታላቆች፣ ታናሾች እንዲሁም ሕፃናት ሁላችሁም በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በምሕረቱና በቸርነቱ የጠበቀን በረድኤቱ ስቦ ያቀረበን ለዚህ ሰዓትና ጊዜ ያደረሰን አምላክ ስሙ የተመሰገነ ይሁን። waaqayyo kanaatiin dhugaa maqaan isaa kan galatoomee haa ta'u galata dhiyeessaaf waaqayyo akkeenya waaqayyotti qaama sagantaa keenya har'aa keessaa tokko kan ta'e barumsa wangeelaa waliin barannaa. Barumsa wangeelaa barachuudhaaf immoo tasgabbiin barbaachisaa, qalbii sassaabachuun barbaachisaa. Wanti gurguramus booda haa ta'u, wanti socho'us booda haa ta'u, amma dubbii sagalee waaqayyootiif hundi keenya gurra keenya laannee akka dhageenyu maqaa waaqayyootiin isin affeerra. ወዳውዲ የምትሉ የምትንቀሳቀሱ ዩኒፎርም የለበሳችሁ ሰንበት ቤት አባላትን የሚሸጠውን ነገር በኋላ ይሸጣል። አሁን የእግዚአብሔርን ቃል ተረጋግተን የምንሰማበት፣ ምክንያቱም ብዙ በዓላትን እናከብራለን። ለምን በዓላትን ለምናከብር የሚሰጠውን ትምህርት ባለማስተዋል ባለመስማታችን ሕይወት ታሪክ ብቻ ሆኖ የቀረበት፣ በዓል ማክበር ብቻ ሆኖ የቀረበት፣ ከምናከብረው በዓል ጋር ሕይወት መለወጥ ያልቻለበት፣ ኦርቶዶክሳዊ ለዛ ስርዓት ያጣንበት፣ የዓለም አምሮትና የዓለም ሀሳብ እኛን የገዛበት ጊዜና ዘመን ላይ ነው ያለነውና በዚህ ወቅት ደግሞ በማስተዋል በመረጋጋት በአንድ ቦታ ሆኖ ቃሉን መስማት ያስፈልጋል። ሁንዲ ጌሳ ለጎቶ ቦታ አባጣይናል ወቶኒ ዩኒፎርሙን ፈተን ከናቦረ ከሶች ወጀራት ወልተጂ ከነጉባራ ተፈነ ድልቤሰች ዛሬ ከሁላችን ጋር ነው። ማን ያስተምረ? ማን ይምከረ? እኔም ቆሜ ተማሪ ነኝ። እናንተም ደግሞ እንደበያላችሁበት ሆናችሁ የምትማሩ ሰዎች ናችሁ። ማን አስተማሪው? እግዚአብሔር ሁላችንን እንዲያስተምረን ፈቃዱ ይሁንልን። ከሰማይ ከወረደ በቀር
ወደ ሰማይ የወጣ የለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ሰሜራ ከንገድቡ የመለ ገረሰሚት ከመየ ኦምቱ እንጅሩ ወንጌል ቁልቁልቁ ዮሐንስ በቆና ሰዲ ለኩል ሰኩደ ሰዲ ጉባረቴ ዱቢ ሰገሌ ዋቀዮ በርፈሜ ቡሬፈቹዳን ሀረ ማሊፍ ወልጌኜ ማሊፍ ሰሳበምኔ አያነ ኩኔ አከ ኪታበ ቁልቁልቁት ኤርጋ ማልቀበሰ ጀዱ ልቡ ኬኛፍ ጅሬነ ኬኛፍ ሞ ኤርጋ ማልደበተ ዘይሩ ስልጡ በቹን ድርቀመ ኬኘታቸው ነው። እንግዲህ እግዚአብሔር ቤተሰቦች ይህ ቃል የተነገረው በመጥምቀ መለኮት በቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ የአምላኩን መንገድ የሚጠርግ በሥጋ ልደት ከአምላኩ በ6 ወር ቀድሞ የመጣ ተራራው ዝቅ እንዲል ጉድጓዳው እንዲሞላ እየሰበከ የንስሐንም ሥርዓት እየሠራ የመመለስንም አቅጣጫ እያሳየ በተመላለሰበት ወራት ስለ አምላኩ ስለ ፈጣሪው ስለ መድኃኔዓለም ስለ ቅዱስ አማኑኤል ስለ ኢየሱስ ክርስቶስ ሲመሰክር የተናገረው ቃል ነው። የእግዚአብሔር ቤተሰቦች ኤልያስ እርሱ ደግሞ ሊቅ ከኋላ ይመጣል፣ ከኋላ የሚመጣው ከኔ በፊት ነበረ አለ። ከኔ ኋላ የሚመጣው ከኔ በፊት ነበረ። ይህ ቃል ቀዳማዊ መሆኑን የሚያሳይ ነው። በዚህ ቃል ዓለማት የተፈጠሩ መሆናቸውን የሚያሳይ ነው። በኦሪት ዘፍጥረት ምዕራፍ 1 ላይ የምናያቸው 22ቱ ስነ ፍጥረት የፈጠረ ቀዳማዊ መሆኑን የሚያሳይ ነው። ከኔ በፊት ነበር ሲል መለኮታዊ ባህሪውን ነው። የማይመረመረውን፣ የማይጨበጠውን፣ የማይዳሰሰውን፣ የማይራበውን፣ የማይዝለውን፣ የማይደክመውን መለኮታዊ ባህሪውን ከኔ በፊት ነበረ አለ። ከኔ በፊት ነበረ፣ ነገር ግን አለ ከኔ ኋላ ደግሞ ይመጣል አለ። ከኔ ኋላ ይመጣል ስል ደግሞ ፍጹም ሰው ፍጹም አምላክ ሆኖ ሥጋ ለብሶ ወደዚች ምድር መምጣቱን የሚያመላክት ቃል ነው። እውነት ነው። ዮሐንስ በሥጋ ልደት ጌታን 6 ወር ቀድሟል። ጌታ ደግሞ ከዮሐንስ በ6 ወር በሥጋ ልደት ያንሰዋል። ሁሉም ልደታት ስለ ቅዱስ አማኑኤል ተናገረ፣ ስለ ኢየሱስ ክርስቶስ ተናገረ፣ ስለ መድኃኔዓለም ተናገረ። መድኃኔዓለምም አማኑኤልን ኢየሱስም የሚለው ስም የሥጋዌው ስም ነው። የእግዚአብሔር ቤተሰቦች ከዮሐንስ በኋላ የለበሰው ሥጋ መግለጽ የሚችል ስም ነው። የአንዱ የአምላካችን የእግዚአብሔር ስም ነው። ኃጢአትን ያስወገደ ስም ነው። ሞትን ያራቀ ስም ነው። የወደቁትን ያነሳ ስም ነው። የጣለን ዲያብሎስን የጣለ የገደለ ስም ነው። ክብር ምስጋና ለአምላካችን ለእግዚአብሔር ነው። አመስግኑ እግዚአብሔር ይመስገን። የጣለን ዲያብሎስን የገደለ ስም ነው። የገዛንን ሞት ያሸነፈ ስም ነው። ይገዛን የነበረውን መቃብር ባዶ ያስቀረ ስም ነው። አማኑኤል የሚለው ስም፣ መድኃኔዓለም የሚለው ስም፣ ኢየሱስ የሚለው ስም የዚች የኦርቶዶክሳዊት ቤተክርስቲያን ስም ነው። ኦርቶዶክሳዊት ኢየሱስ የሚለው የሌሎች የሰዎች ስም የሚመስለን ሰዎች አሉ። መልአኩ ቅዱስ ገብርኤል ያወጣለት ስም ነው። ስሙንም አለ አማኑኤል ትለዋለች ብሎ ኢሳይያስ ቀድሞ የተነበየለት ስም ነው።
ጊዜው ሲደርስ ሥጋ ለብሶ ሲገለጥ የተወጣለት የተጠራበት እኛን ያከበረበት እኛን የዋጀበት እኛን ከሞት ባህር ወደ ዘላለም ሕይወት ያወጣበት ስም ነው። ክብር ምስጋና ለመድኃኔዓለም። አመስግኑ እግዚአብሔርን። ስለዚህ ከሰማይ ከወረደው በስተቀር ቃል ከሰማይ መጣ፣ ጸጋንና እውነትን ተላብሶ በእኛ አደረ፣ ሥጋ ሆነ አለ ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 11 ላይ ቁጥር 14 ላይ ከሰማይ የወረደው ቃል ሥጋ ሆነ። ተመልከቱ፣ ከሰማይ የወረደው ቃል ነው ሥጋ የተዋሃደው። ሥጋ በመዋሃዱ አምላክነቱ አልቀነሰም ወይም አልጨመረም። አምላክ በመሆኑ ደግሞ ሥጋ መልበስ አልከለከለው። ከሥጋ መልበስ አላላለም። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ በተዋህዶ መድኃኔዓለም ኢየሱስ ክርስቶስ አማኑኤል እኛን ዋጀን። ከቅዱስ ጋር ስም አጠራሩ ይሆናል። አመስግኑ እግዚአብሔርን። ከሰማይ ከወረደው በስተቀር ሲል መለኮት ከላይ ከሰማያት ሙሴ በኦሪት ዘጸአት ምዕራፍ 3 ላይ በራእይ የተመለከተው ሐመልማሉ ነበልባሉን ሳያቃጥለው፣ ነበልባሉ ሐመልማሉን ሳያቃጥለው፣ ሐመልማሉ ነበልባሉን ሳያጠፋው በተዋህዶ ሙሴ ተመልክቷል። ኦሪት ዘጸአት ምዕራፍ 3 ላይ አነቦት ተመልክቷል። ሙሴ ሐመልማሉ መለኮት ነው፣ መለኮት ነው። ነበልባሉ መለኮት ነው፣ ሐመልማሉ ሥጋ ነው። መለኮት ኢየሱስ ክርስቶስ ነው። ሥጋ ድንግል ማርያም ናት። ስለዚህ የድንግል ማርያም እናትነት የመድኃኔዓለም የድንግል ማርያም ልጅ መሆን ለሙሴ አስቀድሞ እግዚአብሔር አሳይቶታል። የቆምክባት ስፍራ የተባረከች ናትና የእግርህን ጫማ አውልቅ አለው። ጥርጣሬን አርቅ ማለት ነው። ሆኖ ታየዋለህ ማለት ነው። ትመለከታለህ ማለት ነው። እውነት ነው። ሙሴ በራእይ ያየውን በገሃድ ከሙታን መካከል ተነስቶ በደብረ ታቦር ተራራ ላይ የአምላኩ የእግዚአብሔርን ሥጋ ለብሶ ፊቱን አይቶታል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ በእግዚአብሔር ቤተሰቦች። ሙሴ በምሳሌ በራእይ አይቶ አልቀረም። በገሃድ በአካል ደግሞ በሙታን መካከል ተነስቶ ሙሴ በደብረ ታቦር ተራራ ላይ አየው። መድኃኔዓለምን ሥጋ ለብሶ መድኃኔዓለምን በአጭር ቁመት በጠባብ ደረት ሲመላለስ ተመለከተ። ሙሴ ከሞተበት ተነስቶ ከመቃብር መካከል ወጥቶ አፈር ትቢያ ይሆናል ተብሎ ከታሰበበት ስፍራ ለመድኃኔዓለም ምሳሌ ነገር ይጠራል እግዚአብሔር። ከላይ ከሚበረ ሕያዋን እነ ኤልያስ ከመቃብር ሙሴን ከሐዋርያት መካከል ሰዎቹ እግዚአብሔር ማንነቱን አሳያቸው። በሰማያውያን ዘንድ በሙታን ዘንድ በሕያዋን ዘንድ የተረጋገጠ ሥጋዌ ነው መድኃኔዓለም ያሳየን። ክብር ምስጋና ስም አጠራሩ። አመስግኑ እግዚአብሔር ቤተሰቦች። ስለዚህ እያንዳንዱን ማየት ያስፈልገናል። ሁለቱንም በዓላት ያጠቃልልና ስለሆነ አንደኛው ወርኃዊ በዓሉ አማኑኤል ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። የእኛን ሥጋ አድርጎ ተዛመደን ማለት ነው። ለዚህ ሆኖ መጽሐፍ ቅዱስ እግዚአብሔር ወንድሜ ነው ይላል። ተመልከቱ፣ እግዚአብሔር እንዴት ወንድሞ ደግሜ የእኛን ሥጋ ተዋህዶ በኋለኛው ዘመን እኛን ፍለጋ በፍቅር ገመድ ተስቦ ከላይ ከሰማያት ወደ ያመጣ ወደ ምድረ ፋይ ወደ መከራ